ካላል ቤተ ይሁዳው ይሳደባል። ቤተ ይሁዳ ማለት ካህናት ነው። ካህናት እንግዲህ ይሁዳ አይደሉ አምላክን ሲያራክሱ የነበር ቤተ ይሁዳ እንላቸዋለን። ቤተ ይሁዳው አየህን ህዝብ ሲዘርፈው ሰው ለገዳሙ ምጽዋት ሲሰጠኝ አየህን ህዝብ ሲዘርፈው ይሉኛል። አንዳንዶች ደግሞ ቀና ልብ ያላቸው ገሮቹ ባይኖራቸው እንኳን እናት ያፈር ብላ የትኛው ገዳም ነው የሚኖሩት እንደው በጸሎታው አስቡኝ ብሎኝ ያልፋል። ግን በብዛት የምሰማው ነገር በጣም በስጋይን ይዘገንናል፣ በነፍስ ግን ተመስገን ነው፣ ደስ ይላል። እና በጣም ነው የሚገረሙ። ምንድነው ከየት ነው የመጣ ሰው ነው ወይንስ ምንድነው የሚሉኝም አሉ። መቼም ግን አሁን ትንሽ እየለመዱኝ ነው። ይህ ደግሞ ምንድነው አንድ ተጋርሎ ትልቁ ተጋርሎ አጥፍ የከብት ቆዳ እየተረሳ መጥቷል። አንድ ጊዜ አዲስ አበባ ታችኛውን ገዳም ያ ፈቃደ አስወጥቼ ገንዘብ ስብሰባ ሄጄ ለብሰው አዩኝ። ለብሼ ሲያዩኝ ናማሉና ጠቅላይ ቤተ ክህነት አዲስ አበባ 4 ለምድ አውጥተው ሰጡ። ምን ላድርገው ብያለሁስ እንዳንተ እየሆኑ እየመጡ እዚህ ሲደርሱ ለምዳቸውን እያወለቁ ሱፍ እየለበሱ ቀርተዋል። አሁን እባክህን ውሰድና በገዳም አድርገህ ልበሰው፣ አንተ በዚህ መጥተህ ቀልጠህ እንዳቀራሉኝ። እኔም ስጦታ ነው የነበራቸው ጸጋ በኔ ቢያድር ብዬ ያንን 4 ለምድ ጭኜ ወደ መተከል ወስጄ ገዳሙ ሲወረር እዚሁ ቀረ። ያው ሸበልቶት ቀረ እንጂ ገዳሙ ተወረረው። እና አሁንም ቢሆን እውነት ነው። ሰው በጣም ይደንቀዋል። ለምን እኔን የመሰለ የለም፣ እንደዚህ የሚለብስም የለም። ያሉት ደስ የሚሉ በዘመናዊ ናቸው። እንኳን እነሱ ይብሳሉ። አስመሳይ ብሎ በቀን አንድ ጊዜ ሳልሰደብ እያላውቅም አስመሳይ አሁን ጨለም ሲል ቢያውት ሌላ ነው የሚሰራው ብለውኝ ሄዳሉ። ግን ሚስጥሩን ላወቀ ይሄ ቀላል ነው። ሚስጥሩን ላላወቀ ግን ዱላ ያጋጥማል። እና ይሄ ነው እናቴ። መቼም እንግዲህ መዘለቂያው ታው ነው ይስጥ በሉኝ። ሌላ ምን ነው እኮ ከቀደም ጳንጦስና አባ ጴንጤኖን በራያቸው ሲነጋገሩ ተነጋግረውታል እኮ። በክርስቶስ ራይ ተልከው አባ አንጦስ ወደ አባ ጴንጤኖን ባት ሲሄዱ ሲነጋገሩ አንተዬ የሆነ ራያች አሉ አባ አንጦስ። አባ ጴንጤኖን ንገረኝ እስቲ ምንድነው አሉት። አንተዬ አንተ ፊት ለፊት እየሄድክ ነጫጭ ርግቦች ሲከተሉ አየው። እነሱማ አንተ በቆም የምትወልዳቸው ልጆች ናቸው አሉ የመንፈስ። ቀጥለው ደግሞ አራንተየ ደግሞ ሁለተኛ ቀን ምን አየሁኝ 3 ቀን ያየው ብለው ነጭና ጥቁር የሆኑ ሲከተሉ አየው። እነሱማ እነዚያ ነጮቹ ቀጥሎ ወደ 8ኛው ሺህ ሲቃረብ በላይ መናንያን በውስጥ ዓለማዊ የሚሆኑ ልጆች ባንተ ስም ይነሳሉ ብሎታ በስም ይነግዱ። ደግሞ ቆይቶ 3ኛው ድፍን ጥቁር እየተከተሉ እያቸዋቸው እነሱማ